ነገሮች ቶሎ እንዲፈጸሙና የቆሙባችሁ የተዘጋጋባችሁ ነገሮች በሙሉ እንዲፈጸሙላችሁ እንዲደረጉላችሁ የምትፈልጉ ከሆነ እነዚህን 4 የመዝሙረ ዳዊት ክፍሎች በደንብ ልትጸልዩ ይገባሉ። ውድ ቤተሰቦቼ በተለያየ መንገድ የጀመራችሁት ጉዳይ ያሰባችሁት እቅድ ያለማችሁት ዓላማና የሆነ ለማድረግ እንፈልጋለን ጀምራችሁ ያልተሳካላችሁ ነገር ካለና ያ ነገር እንዲፈጸምላችሁ ቶሎ እንዲያልቅላችሁ የምትፈልጉ ከሆነና እግዚአብሔር በሕይወታችሁ ገብቶ ያንን የጀመራችሁትን ነገር እንዲያስፈጽማችሁ የምትፈልጉ ከሆነ እነዚህን 4 የመዝሙረ ዳዊቶች ክፍሎች በደንብ ልትጸልዩ ይገባሉ። ውድ ቤተሰቦች ስለዚህ እነዚህ የመዝሙረ ዳዊት ክፍሎችን ጸልዩ ብዬ በተደጋጋሚ ስናገር ሌሎች ጸሎቶችን አትጸልዩ እያልኩ አይደለም። ሌሎች የመዝሙረ ዳዊት ክፍሎችን አትጸልዩ እያልኩ አይደለም። ወይም ደግሞ በእለት የምትጸልዩአቸውን የመዝሙረ ዳዊት ክፍሎች አትጸልዩ እያልኩኝ እንዳልሆነ ሁላችሁም ኦርቶዶክሳውያን እንድታውቁ እፈልጋለሁ። ነገር ግን በተቸገራችሁበት ጉዳይ በምትፈተኑበት ጉዳይ ላይ ልክ እንደ ርዕስ ጸሎት አድርጋችሁ በሌሎች የጸሎት ሰዓቶቻችሁ ላይ እነዚህን የጸሎት ክፍሎች ደግሞ ጨምራችሁ እንድትጸልዩ እየነገርኳችሁ ነው ማለት ነው። ስለዚህ ሁላችንም ኦርቶዶክሳውያን የጀመርነው ነገር ቶሎ እንዲፈጸምልን እንዲሳካልን ያ የጀመርነው ነገር የቆመብን ነገር እንዲቀጥል መልካምን ፍሬ እንዲያፈራ ስራችን እንዲጀምር እንዲከናወንልን የምትፈልጉ ከሆነ እነዚህን 4 የመዝሙረ ዳዊት ክፍሎች እንድትጸልዩ እፈልጋለሁ። ስለዚህ ውድ ቤተሰቦቼ እነዚህን 4 ክፍሎች እነግራችኋለሁ። የመጀመሪያው መዝሙር 69:70 ነው። መዝሙር 69:70 ይህም ለፈጣን ረድኤትና በረከት የሚጸለይ የአባቶቻችን ትልቅ ጸሎት ነው። አባቶቻችን አስቸኳይ ጩኸት ይሉታል፣ ወይም ደግሞ በፈተና ጊዜ በችግር ጊዜ የሚጸለይ ጸሎት ነው። ነገሮች በተዘጋጉብን በተበላሸብን ጊዜ እግዚአብሔር የተበላሸውን ነገር እንዲያስተካክልልን የተዘጋው እንዲከፈትልን የሚጸለይ ጸሎት ነው። ልበ አምላክ ቅዱስ ዳዊት በጣም በተጨነቀና በተቸገረ ፈተና ውስጥ በሆነ ጊዜ ላይ ጸልዮ ከእግዚአብሔር ረድኤት በረከትን ያገኘበት ጸሎት ነውና እኛም ይህንን ጸሎት በምንጸልይበት ጊዜ የልብ አምላክን የቅዱስ ዳዊትን በረከት እናገኛለን። ከእግዚአብሔርም የምንፈልገውን ነገር የምናገኝበት ጸሎትና ሁላችንም ይህንን ጸሎት ልንጸልይ ይገባል። መዝሙሩ እንዲህ ይላል። ውድ ቤተሰቦቼ መዝሙር 69:70 እንዲህ ይላል። አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት ፍጠን። ነፍሴን የሚሿት ይፈሩ ይጎሳቆሉም፣ ክፉንም የሚመክሩብኝ ወደ ኋላቸው ይመለሱ ይፈሩም። እንኳን የሚልብኝ አፍረው ወዲያው ወደ ኋላቸው ይመለሱ። የሚሹ ሁሉ በአንተ ሐሴት ያድርጉ ደስ ይበላቸው። ማዳንን የሚወዱ ሁልጊዜም እግዚአብሔር ታላቅ ነው ይበሉ። እኔ ችግረኛና ምስኪን ነኝ፣ አቤቱ እርዳኝ። ረዳቴ ታዳጌም አንተ ነህ፣ አቤቱ አትዘጊብኝ ይላልና በእውነት እግዚአብሔር ለሁላችንም ይቅረብልን። እግዚአብሔር አይዘጊብን። በእውነት እግዚአብሔር ሁላችንንም ይርዳን። የተዘጋብንን ይክፈትልን። የተበላሸውን እግዚአብሔር አምላካችን ያስተካክልልን። የቆመብን ነገር የተያዘብን ነገር ሁሉ በእግዚአብሔር አምላካችን ይለቀቅልን። ስለዚህ የዚህ ጸሎት ዋናው ዓላማ በማንኛውም አስቸኳይ ጉዳይ ላይ የሰይጣንን ገርጋሪነት የመተትን እስራት የምንበጣጥስበትና መለኮታዊ ጣልቃ ገብነትን ለመጥራት የሚጸለይ ጸሎት ነው። ዛሬ ብዙዎቻችን ዓላማችን፣ እቅዳችን፣ ስራችን በመተተኞች፣ በሟርተኞች፣ በስርማሽ፣ በቅጠል በጣሾች ታስሮ ተይዞብን ተቀምጧል። ይህንን መንገድ ለመሰባበር ይህ ጸሎት አስፈላጊ ነው። አባቶች እንዲህ ይላሉ፣ ይህ መዝሙር እንደ መብረቅ ኃይል አለው። ጠላት ጉዳይን ሊያዘገይ ሲሞክር ይህንን ጩኸት ቶሎ ብለህ አቅርብ፣ እግዚአብሔር ለሚቸኩሉ ምስኪኖች ፈጣን ደራሽ ነውና ይለናልና ስለዚህ ይህንን ጸሎት በደንብ ልንጸልይ ይገባል። ሁለተኛው ደግሞ መዝሙር 19:20 ነው። መዝሙር 19:20 የልብ መሻት እንዲፈጸም የሚጸለይ የጸሎት ክፍል ነው። የልባችን መሻት ያቀናውን ነገር ጀምረን እንዳንፈጽም የተዘጋብንን ነገር ለማስከፈት የሚጸለይ ጸሎት ነው። ያሰብነው ያቀነው የልባችን መሻት እንዲፈጸም የምንጸልየው ጸሎት ነው። እግዚአብሔር በሕይወታችን በኑሯችን እንዲገባ የምንጸልየው ጸሎት ነው። የዚህ ጸሎት ዋናው ዓላማ ውድ ቤተሰቦቼ የጀመርናቸው ስራዎች ትዳር ሊሆን ይችላል፣ ትምህርት ሊሆን ይችላል፣ ወይም ንግድ ሊሆን ይችላል በእግዚአብሔር ረድኤት ቶሎ ፍሬ እንዲያፈራ የሚጸለይ ጸሎት ነው። ውድ ቤተሰቦቼ ዛሬ ብዙዎቻችን ትዳራችን ተይዟል። ዛሬ ብዙዎቻችን በስራችን በረከት የለንም፣ በስራችን ሰላም አይደለንም። ዛሬ ብዙዎቻችን በኑሯችን በጤናችን ሰላም አይደለንም። ስለዚህ እነዚህ ነገሮች እንዲስተካከሉና ፍሬ እንዲያፈሩ ያቀድነው ያሰብነው ነገር እንዲሳካልን የልብ መሻታችን እንዲስተካከል እንዲፈጸምልን ይህንን ጸሎት ልንጸልይ ይገባል። ውድ ቤተሰቦቼ ስለዚህ አንድ ጉዳይ እንዲሳካልን ከመውጣታችን በፊት የምንጸልየው የበረከት መዝሙር ነው። ከቤታችን ከመውጣታችን በፊት በጸሎት ሰዓቶቻችን ላይ በደንብ አድርገን ልንጸልየው የሚገባ ጸሎት ነው። ስለዚህ እግዚአብሔር እቅዳችንን እንዲባርክና የልባችንን ጥያቄ እንዲፈጽም ስልጣን የምንሰጥበት ጸሎት ነውና ይህንን ጸሎት ሁላችንም ልንጸልይ ይገባል። ውድ ቤተሰቦቼ መዝሙር 19:20 እንዲህ ይላል። ውድ ቤተሰቦቼ በመከራ ቀን እግዚአብሔር ይስማ፣ የያዕቆብ አምላክ ስም ያቁመ፣ ከመቅደሱ ረድኤትን ይላክልህ፣ ከጽዮንም ያጥና።
ቁርባንንም ሁሉ ያስብልህ፣ የሚቃጠል መስዋዕትንም ያለምልምልህ፣ እንደ ልብህ ይስጥህ፣ ፍቃድንም ሁሉ ይፈጽምልህ። በማዳን ደስ ይለናል፣ በአምላካችን ስም ከፍ ከፍ እንላለን። ልመናይን ሁሉ እግዚአብሔር ይፈጽምልህ። እግዚአብሔር የቀባውን እንዳዳነው ዛሬ አወቅኩ። ከሰማይ መቅደሱ ይመልስለታል፣ በቀኙ ብርታት ማዳን። እነዚያ በሰረገላ እነዚያም በፈረስ ይታመናሉ፣ እኛ ግን በእግዚአብሔር በአምላካችን ስም ከፍ ከፍ እንላለን። እነርሱ ተሰነካክለው ወደቁ፣ እኛ ግን ተነሳን፣ ጸንተንም ቆምን። አቤቱ ንጉሥን አድነው፣ በጠራንም ቀን ስማን የሚል ትልቅ ኃይል ያለው ጸሎት ነውና እኛም ሁላችንም ኦርቶዶክሳውያን ይህንን ጸሎት ጸልየን በረከት ልናገኝ ይገባልና ቅዱስ ዮሐንስ አፈወርቅ አባታችን እንዲህ ይለናል። ሳይጸልዩ መስራት በትዕቢት መመካት ነው። ይህን መዝሙር ጸልየ ስትወጣ መንገድህን የሚጠርግልን እግዚአብሔር መሆኑን እወቅ፣ ያኔ በከንቱ ከመልፋት ትድናለህና። ዛሬ ብዙዎቻችን የምንለፋው እግዚአብሔርን ሳንይዝ ነው። በራሳችን መተማመን፣ በራሳችን ጉልበት፣ በራሳችን ኃይል እያለን ባለን ነገር በመመካትና በመተማመን እግዚአብሔርን ሳንይዝ ብዙዎቻችን በጣም የምንጎረር፣ በጣም ብዙ ነገሮችን የምናወራ፣ በዙሪያችን ባሉ ነገሮች የምንመካነቅ ሰዎች አለን። ነገር ግን እግዚአብሔርን ያልያዝን ቀን አንዴ የመጣብን ነገር መጥቶ አመድ በሚያደርግብን ጊዜ በችግሮቻችን ጊዜ ብቻ ነው ብዙ ጊዜ እግዚአብሔርን የምንጠራው። ያንንም እግዚአብሔር ልቦናችንን ከከፈተ ልባችንን ከከፈተ ነው። ምክንያቱም ዛሬ ብዙ ሰው እየወደቀ እየተፈተና በመከራ ውስጥም ሆኖ እንኳን እግዚአብሔርን መጥራት እየረሳ ይገኛል። ስለዚህ እግዚአብሔርን መያዝ ያስፈልጋል። ከእግዚአብሔር ጋር መያዝ ያስፈልጋል። ከእግዚአብሔር ጋር መሆን ያስፈልጋል። ይህንን ልናደርግ ይገባል። ሁለተኛው መዝሙር 19:20 ነው። የልብ መሻት እንዲፈጸም የሚጸለይ የጸሎት ክፍል ነው። ስለዚህ የመዝሙረ ዳዊት ክፍል በደንብ ልንጸልይ ይገባል ኦርቶዶክሳውያን ቤተሰቦች። ስለዚህ ይህንን ማድረግ በጣም አስፈላጊ ነው ማለት ነው። ሶስተኛው ደግሞ ውድ ቤተሰቦቼ መዝሙር 142-143 ነው። የእስራት በር እንዲከፈት የሚጸለይ ነው። የታሰረው ነገር እንዲለቀቅ፣ የታሰረው ነገር እንዲፈታ፣ የተቆለፈብን ነገር እንዲለቀቅ የምንጸልየው ጸሎት ነው። የታሰረብንን ነገር የሚፈታልን እግዚአብሔር አምላካችን ነው። የተቆለፈብንን ቁልፍ የሚፈታልን እግዚአብሔር አምላካችን ነው። የተበላሸብንን ነገር የሚያስተካክልልን እግዚአብሔር አምላካችን ነው። አንዱ ከእግዚአብሔር ጋር የምንገናኝበት ደግሞ በጸሎት ነው፣ ስንጸልይ ነው፣ ስንበረከክ ነው፣ ከእግዚአብሔር ጋር መያዝ ስንጀምር ነውና በጣም ብዙ ጊዜ ነገሮች የሚዘገዩት በጠላት ውጊያ ወይም በነፍስ እስራት ምክንያት ነው። ይህ መዝሙር ነፍሴን ከወህኒ አውጣት እንደሚል የታገደውን መንገድ የሚከፍት ኃይል አለውና በደንብ ልንጸልይ የሚገባ የጸሎት ክፍል ነው። ስለዚህ ይህ የመዝሙረ ዳዊት ክፍል እንዲህ ብሎ ይጀምራል። መዝሙር 42-143 መዝሙር 142-143 እንዲህ ይላል። አቤቱ ጸሎቴን ስማ፣ በእውነት ልመናን አድምጥ፣ በጽድቅም መልስልኝ። ሕያው ሁሉ በፊት ጻድቅ አይደለምና ከባሕርያ ጋር ወደ ፍርድ አትግባ። ጠላትህ ነፍሴን አሳዷታል፣ ሕይወትንም በምድር ውስጥ አጎሳቅሏታል። ቀድሞ እንደ ሞተ ሰው በጨለማ አኑሮኛል። ነፍሴ በውስጥ አለቀችብኝ፣ ልቤም በውስጥ የደነገጠብኝ። የቀድሞን ዘመን አሰብሁ፣ ሥራህንም ሁሉ አሰላሰልሁ፣ የእጅንም ሥራ ተመለከቱ። እጆችን ወደ አንተ ዘረጋው፣ ነፍሴም እንደ ምድረ በዳ አንተን ተጠማች። አቤቱ ፈጥነ ስማኝ፣ ነፍሴ ያልቃለች፣ ፊትን ከኔ አትመልስ። ወደ ጉድጓድም እንደሚወርድ አልሁን። አንተን ታምኛለሁና በማለዳ ምሕረትን አሰማኝ። አቤቱ ነፍሴን ወደ አንተ አንስቻለሁና የሚሄድበትን መንገድ አስታውቀኝ። አቤቱ ወደ አንተ ተማጽኛለሁና ከጠላቶቼ አድነኝ። አንተ አምላኬንና ፈቃድን ለማድረግ አስተምረኝ። ቅዱስ መንፈስን በጽድቅ ምድር ይምረኝ። አቤቱ ስለ ስምህ ሕያው አድርገኝ፣ በጽድቅም ነፍሴን ከመከራዋ አውጣት። በምሕረት ጠላቶቼን ደምስሳቸው። እኔ ባሪያ ነኝና ነፍሴን የሚያስጨንቋትን ሁሉ አጥፋቸው ይላል። ይሄ በጣም ትልቅ ጸሎት ነው። በተለይም በመተት የምትቸገሩ፣ በመተት የምትሰቃዩ፣ በዛር መንፈስ መከራችሁን የምታዩ ቤተሰቦቼ መዝሙረ ዳዊትን ጸልዩ ብዬ ደጋግሜ የምናገረው ለዚህ ነው። መዝሙረ ዳዊትን ጸልዩ፣ የማይስተካከል ነገር የለም። ውድ ቤተሰቦቼ መዝሙረ ዳዊትን በተቻላችሁ መጠን አንድም ክፍል ይሁን መዝሙረ ዳዊትን ልጸልዩ ይገባል። አንድም እንግዲህ በእያንዳንዱ ዕለት መዝሙረ ዳዊት እንድንጸልይ ከሰኞ እስከ እሁድ ድረስ አባቶቻችን የጸሎት ክፍል አዘጋጅተውልናል። ስለዚህ እያንዳንዱን የቻልነውን ልንጸልይ ይገባል። ካልሆነ 10ዋን ብቻ ንጉሥ የሚባለውን 10ሩን መጸለይ፣ ያም ካልሆነልን 5ቷን፣ ያም ካልሆነልን አንድ መዝሙረ ዳዊት ክፍል ልንጸልይ ይገባል። ወይም ደግሞ በቃላችን ሸምድደን የምንይዘው 5 መዝሙረ ዳዊቶች ሊኖሩ ይገባል። በየዕለት ጉዟችን ላይ ምግብ በምንመገብበት በጉዟችን፣ በመንገዳችን፣ በዕለት ዕለት ሰዓቶቻችን ላይ የምንጸልየው በህሊናችን የሸመድን ነው አንድ የመዝሙረ ዳዊት ክፍል ሊኖረን ይገባል። በየዕለቱ ኢቭን አቡነ ዘበሰማያት እንኳን ባትሉ እነዚህን የመዝሙረ ዳዊት ክፍሎችን ልትጸልዩ ይገባል። ስለዚህ በጣም መጠንቀቅ ያስፈልጋል።
በጣም መጠንቀቅ። በተለይም በተለያየ የሥራ መንገድ ውስጥ ሆናችሁ ቢዚ የምትሆኑ በሥራ ባላችሁበት ኮንዲሽን የማይመቻችሁ ለጸሎት ጊዜ የሌላችሁ ሰዎች በዚህ መንገድ ልትጸልዩ በጣም አስፈላጊ ነው። በቃል መሸምድዶ መያዝም አስፈላጊ ነው። ቢያንስ አንድ መዝሙረ ዳዊት በቃል ሸምድዶ መያዝ አስፈላጊ ነው። ለእናንተ የቀለላችሁን የተረዳችሁትን የመዝሙረ ዳዊት ክፍል በደንብ አድርጎ መያዝ፣ በተለይም መዝሙር 22 እና 23፣ መዝሙር 90፣ መዝሙር 68ን በደንብ አድርጎ መያዝ ያስፈልጋል። መዝሙር 120 እነዚህን በደንብ አድርጎ መያዝ አስፈላጊ ነው። ስለዚህ ለእናንተ በሚመቻችሁ መንገድ እነዚህን የመዝሙረ ዳዊት ክፍሎች በቃል መያዝም ትልቅ በረከት የምታገኙበት ነውና ይህንን ልታደርጉ ይገባል። ስለዚህ መዝሙር 142፣ 143 አንዱ ወሳኝ ነው። ነገሮች ቶሎ እንዲፈጸምልን፣ ነገሮች ቶሎ እንዲስተካከሉልን፣ ያቆምነው ነገር እንዲቀጥልልን፣ የተዘጋው ነገር እንዲከፈት፣ ያቆምነው ነገር ቀጥሎ ስራው እንዲከናወን በንግዳችሁ፣ በትምህርታችሁ፣ በጤናችሁ፣ በትዳር ህይወታችሁ ውስጥ የሆነ ቦታ ላይ ነገር ጀምራችሁ ያቆማችሁት ነገር እንዲቀጥልና እንዲስተካከል እነዚህ የመዝሙረ ዳዊት ክፍሎች ወሳኝ ናቸው። ውድ ቤተሰቦቼ ደግሜ የምናገረው ይህንን ስናገር ሌሎችን ጸሎቶች አትጸልዩ እያልኩት እንዳልሆነ እንድታውቁ እፈልጋለሁኝ። አቅማችን የፈቀደውን ያህል ጸሎት ሁሉ ልንጸልይ ይገባል። እግዚአብሔር አምላካችን ፍሬ የምናፈራበት ያደርግልን። ስለዚህ የዚህ ጸሎት ዋናው ዓላማ ነገሮች በጠላት ምቀኝነት ወይም በመተት የታሰሩ ሲመስሉ እነዚያን ጨለማ በሮች ለመስበር የሚረዳ ትልቅ ጸሎት ነው። ስለዚህ መዝሙር 142፣ 143 እነዚህ ከላይ ጠቀስኩላችሁ ጸሎቶች በሙሉ እነዚህን ስብራቶች፣ እነዚህን እስራቶች የምንፈታባቸው ጸሎቶች ናቸው ማለት ነው። በጣም በሚገርም ሁኔታ ልበ አምላክ ቅዱስ ዳዊት እነዚህን የመዝሙረ ዳዊት ክፍሎች ለእኛ ሲጽፍልን በተለያየ አይነት ስሜትና ፈተና ውስጥ ሆኖ፣ በተለያየ አይነት መከራና ችግር ውስጥ ሆኖ፣ በተለያየ መገፋት፣ በተለያየ ፈተና ውስጥ ሆኖ ነው ይህንን የመዝሙረ ዳዊት ክፍል የጻፈልን። ስለዚህ እኛም እንደዚህ ጸሎቶች በምንጸልይበት ጊዜ የጠላትን እስራት፣ የመናፍስትን፣ የመተቱን፣ የሟርቱን፣ የስርማሽ የቅጠል በጣሹን ዓላማና እቅድ እስራቶች በሙሉ በእግዚአብሔር ኃይል በአብ በወልድ በመንፈስ ቅዱስ ስም በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም የምንሰባብርበትን መንገድና ኃይል እናገኛለን ማለት ነው። ስለዚህ ይህንን ማድረግ አስፈላጊ ነው። አባቶቻችን ደግሞ እንዲህ ይሉናል፣ ነገሮች እምቢ ሲሉ አታማርር፣ ይልቁንም አቤቱ ቀጥተኛ በሆነች ምድር ቅዱስ መንፈሴ ይምራኝ። አስተውሉ። አቤቱ ቀጥተኛ በሆነች ምድር ቅዱስ መንፈሴ ይምራኝ ብለህ ጸልይ። የሰይጣን መቆለፊያ በእግዚአብሔር ቃል ፊት ይረግፋልና። ስለዚህ ይህንን ማድረግ አስፈላጊና ወሳኝ ጉዳይ ነው ውድ ቤተሰቦች። ስለዚህ በዚህ መንገድ መመላለስ፣ በዚህ መንገድ መሄድ፣ በእነዚህ መንገዶች መሄድ ወሳኝ ነው ውድ ቤተሰቦች። ስለዚህ እነዚህን የመዝሙረ ዳዊት ክፍሎች በደንብ ልንጸልያቸው ይገባል። የመጀመሪያው የመዝሙረ ዳዊት ክፍል መዝሙር 69:70 ለፈጣን ረድኤትና በረከት የሚጸለይ ነው። ሁለተኛው ደግሞ መዝሙር 19፣ መዝሙር 20 የልብ መሻት እንዲፈጸም የምንጸልየው የጸሎት ክፍል ነው። ሶስተኛው ደግሞ መዝሙር 142፣ 143 ነው። የእስራት በር እንዲከፈት፣ የታሰረው እንዲከፈት፣ እንዲፈታ፣ የተበላሸው እንዲስተካከል፣ የተቆለፈብን ቁልፉ እንዲፈታ እግዚአብሔር ቁልፉን እንዲሰጠን የተቆለፈብንን ቁልፍ የምንከፍትበት የጸሎት መንገድ ነው ማለት ነውና ይህንን ማወቅ በጣም አስፈላጊ ነው። አራተኛውና የመጨረሻው ደግሞ መዝሙር 39:40 ነው። ከጥልቁ መውጫ፣ በጥልቁ ከታሰርንበት፣ ከወደቅንበት፣ ከተጣልንበት የምንወጣበት የጸሎት ኃይል ነው። መዝሙር 39:40 በተስፋ መቁረጥ ውስጥ ለቆዩና መቼ ይሆን የሚሳካልኝ ለሚሉ ወገኖች እግዚአብሔር ከቆሙበት ጭቃ አውጥቶ በድንጋይ በጽኑ መሰረት ላይ የሚያቆምበት የመዝሙረ ዳዊት ክፍል ነው። ውድ ቤተሰቦቼ ይህ መዝሙረ ዳዊት ክፍል በጣም ትልቅ በረከት የምናገኝበት ነው። ውድ ቤተሰቦቼ ተስፋ በቆረጥን ጊዜ፣ መከራ በጸናብን ጊዜ፣ ፈተናዎቻችን በዙሪያችን ባንዣበቡ ጊዜ መጽሐፍ ቅዱስ እንደዚህ ይላል፣ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ይላል። ርቆን አይደለም የሚዞረው፣ በዙሪያችሁ ነው ያለው፣ አጠገባችን ነው ያለው። ስለዚህ ነው ዛሬ ብዙ ነገሮቻችን የተበላሹ ያሉት። እቅዳችን አይሳካም፣ ስራችን አይሳካም፣ ዓላማችን አይሆንልንም። ትዳር እንይዛለን ብለን ስናስብ ትዳራችን ይፈርሳል። ጓደኝነት እንመሰረታለን ብንል ጓደኝነታችን አይሆንልንም። ምቀኝነት፣ ተንኮል፣ ክፋት የበዛው ለዚህ ነው ዛሬ በዙሪያችን። ለምን? ብዙ ነገራችን በዲያብሎስ እስራት የተያዘ ስለሆነ፣ እኛ ሳን ሁኔታችን የምንመራው ዲያብሎስ እየመራን ስለሆነ፣ እኛ በምናየው አይን ዲያብሎስ ቀድሞ እያየ፣ እኛ ማውራትና ማሰብ በምንችለው መንገድ እሱ በስጋችን በደማችን በአጥንታችን በመቀመጥ አብሮን ከማህፀን ጀምሮ በመወለድ ብዙዎቹን ነገሮች አበላሽቶ እኛ የምናየው ሳይሆን እሱ የሚያየውን ያሳየናል። እሱ የሚፈልገውን ያሳየናል። እኛ የምንፈልገውን ሳይሆን የሚያስወራን እሱ ራሱ የሚፈልገውን ያስወራናል። ዛሬ ለዚህ ነው ከአንደበታችን የሚወጣው ነገር የተቆጠበ አይደለም። በአይናችን የምናየው ነገር የተስተካከለ ነገር አይደለም። በጆሮአችን የምንሰማው ነገር የምንፈልገውን አይደለም።
ስለዚህ ዛሬ ብዙዎቻችን አንደበታችን በመናፍስት ተይዟል፣ ዓይናችን በመናፍስት ተይዟል፣ ጆሮአችን በመናፍስት ቁጥጥር ስር ነው ያለው። አካላችን፣ ሰውነታችን የእግዚአብሔር ቤተ መቅደስ የተባለውን ዛሬ በዝሙት፣ በተለያየ ነገር፣ በመጠጥ፣ በሱስ፣ በስካር እያረከስን እንገኛለን። የእግዚአብሔር ቤተ መቅደስን ምንም ስልጣን የሌለብንን እያበላሸን እያጠፋን እንገኛለን። እግዚአብሔር ምሕረቱን ይላክልን። ስለዚህ ዲያብሎስ ዛሬም በብዙ መንገድ ይዞ አስሮ እየተጫወተን ይገኛል ማለት ነውና መዝሙር 39:40 ደግሞ እንዲላል ቆይቼ የእግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። ከጥፋት ጉድጓድም ከረግረግም ጭቃ አወጣኝ፣ እግሮችንም በድንጋይ ላይ አቆማቸው፣ አረማመድንም አጸና። አዲስ ዝማሬን ለአምላካችን ምስጋና በአፌ ጨመረ። ብዙዎች ያሉ ይፈሩማል፣ በእግዚአብሔርም ይታመናሉ። እግዚአብሔርን የታመነ ወደ ትዕቢተኛና ወደ ሐሰተኛ ያልተመለከተ ሰው ምስጉን ነው። አቤቱ አምላኬ ያደረግከው ተአምራት ብዙ ነው። አሳብን ምንም የሚመስለው የለም። ባወራም ብናገርም ከቁጥር ሁሉ በዛ። መስዋዕትና ቁርባን አልወደህም፣ ስጋን አዘጋጀህልኝ። የሚቃጠለውና ስለ ኃጢአት የሚቀርቡን መስዋዕት አልሻህም። በዚያን ጊዜም አልሁ እነሆ መጣው፣ ስለ እኔ በመጽሐፍ ራስ ተጽፏል። አምላኬ ሆይ ፍቃድን ለማድረግ ወደዱ፣ ሕግም በልቤ ውስጥ ነው። በታላቅ ጉባኤ ጽድቅን አወራው፣ እነሆ ከንፈሮችን አልከለክልም። አቤቱ አንተ ጽድቄን ታውቃለህ። እውነትንም በልቤ ውስጥ አልሰወርሁም፣ ማዳንንም ተናገርሁ። ምሕረትንና እውነትንም ከታላቅ ጉባኤ አልሰወርሁም። አቤቱ አንተ ምሕረትን ከኔ አታርቅ፣ ቸርነትና እውነት ዘወትር ይጠብቁኝ። ቁጥር የሌላት ክፋት አግኝተኛለችና ኃጢአቶች ያዙኝ፣ ማየትን ተስኖኛል። ከራሰ ጠጉር ይልቅ በዙ፣ ልቤም ተወኝ። አቤቱ ታድነኝ ዘንድ ፍቀድ፣ አቤቱ እኔን ለመርዳት ፍጠን። በጣም የሚገርም ነው። ነፍሴን ለማጥፋት የሚወዱ ይፈሩ፣ በአንድነት የሚጎስቁሉ፣ በእኔ ላይ ክፋትን ሊያደርጉ የሚወዱ ወደ ኋላቸው የሚመለሱ ይጎስቁሉም። እሰይ እሰይ የሚሉኝ አፍረታቸውን ወዲያውኑ ይክፈሉ። አቤቱ የሚፈልጉ ሁሉ በአንተ ደስ ይበላቸው፣ ሐሴት የሚያደርጉ ሁልጊዜ ማዳንን የሚወዱ ዘውትር እግዚአብሔር ታላቅ ይሁን ይበሉ። እኔ ችግረኛና ምስኪን ነኝ፣ ጌታ ግን ያስብልኛል። አንተ ረዳቴና መድኃኒቴ ነህ። አምላኬ ሆይ አትዘግይብኝ። በእውነት እግዚአብሔር አምላካችን ለሁላችን የሚቅረብልን፣ እግዚአብሔር አምላካችን ለሁላችን የሚቅረብ፣ እግዚአብሔር አምላካችን ቤታችንን፣ ኑሯችንን፣ ሕይወታችንን ይጎብኝልን። አሁንም እግዚአብሔርን በጠራነው ጊዜ፣ በፈተናዎቻችን በችግሮቻችን ጊዜ ሁሉ እግዚአብሔር ከእኛ ጋር ይሁን። እነዚህ የመዝሙረ ዳዊት ክፍሎች ትልቅ ኃይል አላቸው። መዝሙረ ዳዊት በደንብ በተጠና ቁጥር፣ በደንብ በታየ ቁጥር ትልቅ ፈውስ፣ ትልቅ በረከት፣ ትልቅ ለውጥ በሕይወታችን ውስጥ እናገኛለን። ትልቅ ነገር የምናገኝበት የጸሎት ክፍል ነው መዝሙረ ዳዊት። ስለዚህ ውድ ቤተሰቦቼ መዝሙረ ዳዊት ለጊዜ ልንሰጥ ይገባል። በደንብ ልንጸልያቸው ይገባል። ስንጸልያቸውም ደግሞ ብዙዎቻችን ትኩረት ሰጥተን ለእያንዳንዱ ቃላት ጊዜና ሰዓት ሰጥተን በደንብ ልንጸልዩ ይገባል። በሽምደዳ ልናልፋ አይገባም። ምክንያቱም በቤተ ክርስቲያናችን አስተምሮ እያንዳንዱ ቃል ትልቅ ኃይል አለው። ፊደላት በኢትዮጵያ ኦርቶዶክስ ቤተ ክርስቲያናችን አስተምሮ መሰረት ትልቅ ኃይል አላቸው። እያንዳንዱ ፊደል ኃይል አለው። ስለዚህ እያንዳንዷን ቃል በስርዓት ልንጠራ ይገባል። ዲያብሎስ ከሚታገለን ከሚፈታተንበት መንገድ አንዱ እያንዳንዱን ቃል በአግባቡ እንዳንጠራ ይታገላል። ስለዚህ ይህንን በረከት ልናገኝ የምንፈልግ፣ በዚህ በረከት ልንጎበኝ የምንፈልግ ሰዎች እነዚህን የጸሎት ክፍሎች በደንብ ልጸሉ ይገባል። እነዚህ አራቱ ጸሎቶች ትልቅ በረከት የምታገኙበት፣ የተዘጋባችሁ ነገሮች ቶሎ እንዲፈጸሙ፣ የቆሙ ነገሮች እንዲቀጥሉ፣ ያ አልስተካከል ብሎ እምቢ ያለ ነገር እንዲፈጸምላችሁ የምትፈልጉ ከሆነ እነዚህን አራት የመዝሙረ ዳዊት ክፍሎች ቢያንስ ባሉ ጊዜያቶች በጸሎት ሰዓቶቻችሁ ላይ በደንብ እንደ ተጨማሪ ጸሎት አድርጋችሁ ወይም በጉዞአችሁ፣ በመንገዳችሁ፣ በማንኛውም ህይወታችሁ ላይ በደንብ አድርጋችሁ እነዚህን አራት ነገሮች ልትጸልዩ፣ እነዚህን አራት መዝሙሮች ልትጸልዩ ይገባሉ። ውድ ቤተሰቦቼ ይህንን ካደረግን ብዙ ነገሮችን እናገኛለን። እግዚአብሔር አምላካችን ህይወታችንን፣ ኑሯችንን የተቃና የተስተካከለ ያድርግልን። ስለዚህ ውድ ቤተሰቦቼ እነዚህ የመዝሙረ ዳዊት ክፍሎች ቀላል ጉዳዮች አይደሉም። የዚህ የመዝሙር 39:40 የጸሎቱ ዋናው ዓላማ ለረጅም ጊዜ የዘገየብን ነገር በድንገት ተአምር ሆኖ እንዲፈጸምልን ያደርጋልና ልንጸልዩ ይገባል። አባታችን ማር ይስሐቅ ሶርያዊ እንዲህ ይለናል። እግዚአብሔር ሲመጣ የሚቀድመው ጩኸት ነው። በትዕግስት ደጅ የጠናኸው አምላክህ አካሄድን የሚያጸናበት ጊዜ ሩቅ አይደለምና በምስጋና ጠብቀው ይላል። የቅዱስ አባታችን ማር ይስሐቅ
ረድኤት በረከቱ ይደርብን በእውነት። ስለዚህ ሁላችንም እግዚአብሔርን በትዕግስት ልንጠብቅ ይገባል። ነገር ግን በትዕግስት መጠበቅ ሲባል ዝም ብለን ምንም ሳናደርግ መጠበቅ ሳይሆን እየጸለይን እየተንበረከክን ስጋውና ደሙን የተቀበልን ንስሐ የገባን ስጋውና ደሙን የተቀበልን ከእግዚአብሔር ጋር የተመላለስን በቤተክርስቲያን ስርዓት ውስጥ እየተገኘን ጸበል እየተጠመቀን መንፈሳዊ ምግባራትን እያደረግን የእግዚአብሔርን ጊዜና ሰዓት ልንጠብቅ ይገባል ማለት ነውና ይህንን ካደረግን እግዚአብሔር የተዘጋውን ከፍቶ የተበላሸውን አስተካክሎ በሕይወታችንና በኑሯችን የሚያስፈልገውን ነገር ያደርግልናል ማለት ነውና ሁላችንም ይህንን ልናደርግ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። እነዚህን 4 የመዝሙረ ዳዊት ክፍሎች በደንብ ጸልየን ፍሬ የምናፈራበት በረከት የምናገኝበት ሰላም ደስታ የምናገኝበት ያድርግልን። እግዚአብሔር አምላካችን በዚህ በዐቢይ ጾም የምንጸልየውን ጸሎት የምንይዘውን ሱባኤ የምናደርጋቸውን መንፈሳዊ ነገሮች ሁሉ ለበረከት ያድርግልን፣ ለሰላም ያድርግልን፣ ለደስታ ያድርግልን። የተዘጋው የሚከፈት የተበላሸው የሚስተካከልበት በረከት በበረከት ደስታ በደስታ ሰላም ላይ ሰላም የምናገኝበት ታሞ በየጸበል ቦታ ወድቀው የሚገኙ እህቶቻችን የሚፈወሱበት በቤታቸው በብዙ አይነት መከራ በብዙ አይነት ፈተና ውስጥ የሚገኙት የሚድኑበት የሚፈወሱበት ተነስቶ የሚራመዱበት እግዚአብሔር አምላካችን ያድርግልን በእውነት። ከሁሉም በላይ ደግሞ ሀገራችን ኢትዮጵያንና ሕዝቧን እግዚአብሔር አምላካችን ይጠብቅልን። ሁላችንም ባለንበት አንድ አቡነ ዘበሰማያት ለሀገራችን ልንጸልይ ይገባል። ለሀገራችን ለቤተ ክርስቲያን ለምእመናን ልንጸልይ ይገባል። እግዚአብሔር አምላካችን ሁላችንን የሚጠብቀን ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር አምላካችን በእውነት ስሙ የተመሰገነ የተወደሰ ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። ይህ ቪዲዮ ከጠቀማችሁ መረጃ ከሰጣችሁ ለወዳጅ ለጓደኛ ለቤተሰብ ሼር ማድረጋችሁን እንዳትረሱ። ብዙ ሰዎች እንዲማሩ ብዙ ሰዎች እንዲቀየሩ ማድረጋችሁን እንዳትረሱ። እግዚአብሔር አምላካችን ሁላችንንም ያግዘን። ይቆየን። አሜን።